በመረጃ በዚህ ሰዓት ተሰምቷል። እንግዲህ አሜሪካ አሁን አብቅቶላታል። አሜሪካ የመጨረሻ ያለችውን እስትንፋሷን እንድትነፍስ አይአርጂሲ ያሳወቀ ሲሆን አይአርጂሲ የመጨረሻ እንግዲህ ያለውን እርምጃውን ሊወስድ ነው። አሜሪካ ነጩ ቤተ መንግስት ላይ እስከ ማለት ሙሉ በሙሉ መምታት የሚችለንም አሜሪካንን ሙሉ በሙሉ ማደባየት የሚችለውን 10000 ኪሎ ሜትርን አህጉር አቋራጭ ሆነውን ባሊስቲክ ሚሳኤል በዛሬው ዕለት እንግዲህ ሙከራ አድርጓል። አይአርጂሲ ሙከራ ያደረገው ይህ ባሊስቲክ ሚሳኤል አሜሪካንን እጅግ በጣም በክፉኛ ሊያሰጋ የሚችልና እጅግ በጣም ከፍተኛ የተባለ አደጋ ላይ የደቀነ ተብሏል። የአሜሪካ ህዝብና አሜሪካን ያስጨነቀው ይህ ባሊስቲክ ሚሳኤል አሁን ላይ ኢራን በስተመጨረሻም ቢሆን አውጥቶታል። ጦርነቱ ያለ ምክንያት አልተጀመረም የሚሉት አይአርጂሲዎች አሁን ላይ እንግዲህ አሜሪካ የገባችበትን አዘቅትና እንዲሁም ደግሞ ከገባችበት ፈተና ማን እንደሚያወጣት እናያለን ብሏል። አይአርጂሲ ባወጣው መግለጫ ይህ ባሊስቲክ ሚሳኤል የመጀመሪያ ሙከራው ሲሆን 10000 ኪሎ ሜትሮችን ማቋረጥ የሚችል እጅግ በጣም ከፍተኛ የተባለ ፍንዳታና ከፍተኛ የተባለ እንግዲህ የማውደም አቅም ያለውና በዓለም አቀፍ ደረጃም ስታንዳርድ በላይ የሆነና በህግም እንግዲህ የተከለከለ ይህንን እንግዲህ ባሊስቲክ ሚሳኤል ወደ አሜሪካ ለመተኮስ እየተዘጋጀ መሆኑን አይአርጂሲ ያሳውቋል። በአሜሪካ የጦር ሰፈሮች ላይ የተገለጠውም ይሄው ነው። ይህ የውጊያ ዶክትሪን ጠላትን በታንክ ለታንክ ውጊያ መግጠምን አይሻም። ይልቁንም የምዕራባውያንን የውጊያ ሞዴል ክፍተቶች በመለየትና በማጥቃት በኢራን ምድር ላይ ቀጥተኛ ወታደራዊ ጥቃት እንዳይሰነዝሩ የሚያደርግ እጅግ ከፍተኛ የመከላከያ አቅምን ፈጥሯል። ዋሽንግተንና ቴል አቪቭ ቴህራንን በከፍተኛ ስጋት የሚመለከቱበት ምክንያት ለመረዳት ለሰልፍ ትርኢት ሳይሆን ለተራዘመና ጠላት ለሚያደክም ጦርነት ወይም ዋር ኦፍ አትሪሽን የተገነባውን የኢራንን ወታደራዊ ጉልበት መረዳት ያስፈልጋል። ከዓለም ሚዲያ ይህንን የኢራን ተአምር በ6 ጥንቅቅ ያሉ ደረጃዎች ከፍሎ ለእናንተ በዝርዝር ያስቃኛቸዋል። በጥንቅራችን መጨረሻ ምዕራባውያን ኢራንን ለምን እንደሚፈሯት ብሎም ኢራን ምን ያክል አደገኛና ኃያል እንደሆነች ትረዳላችሁ። ውድ ቤተሰቦቻችን የምንተጋው ለእውነትና ለሐቅ ነውና ይህንን ቻናል ሰብስክራይብ በማድረግ ቤተሰቡን በተጨማሪም ከዓለም ቅኝት የተሰኘ መጠባበቂያ ቻናል ማለን እሱንም ሰብስክራይብ አድርጉ። ለብዙዎች እንዲደርስ ቪዲዮ ላይ ካደረጋችሁ ጀምሩት። ኢራን አትቻልም ያላችሁ ጻፉ። እስከ መጨረሻው አብራችሁን ዝለቁ። አንደኛ አይበገሬው የሚሳኤል ጦር የቀጠናው አስፈሪ ሰይፍ በኢራን የማጥቃትና የመከላከል ስትራቴጂ እምብርት ላይ የሚገኘው ባላስቲክ ሚሳኤል ፕሮግራሙ ሲሆን ይህም በመካከለኛው ምስራቅ ትልቁና እጅግ የተለያየ አይነት ያለው ከባድ ኃያል ነው። ለዓመታት የዘለቀው ማዕቀብ ኢራን በሀገር ውስጥ ፈጠራ እንድትጠቀም አስገድዷታል። ይህም ኢላማን በከፍተኛ ትክክለኛነት መምታት የሚችሉ እጅግ ዘመናዊ ሚሳኤሎችን በብዛት ማምረት የምትችልበትን አቅምም ፈጥሮላታል። ይህ ግዙፍ የጦር መሳሪያ ክምችት የኢራን በቅጣት የማስፈራራት ወይም ዲተራንስ ባይ ፐኒሽመንት ስትራቴጂ የጀርባ አጥንት ነው። ሎጂኩ ቀላል ሆኖ ውጤታማም ነው። ማንኛውም ሀገር በኢራን ላይ ከባድ ጥቃት ቢሰነዘር አፋጣኝ ምላሽ በሺዎች የሚቆጠሩ ባላስቲክና ክሩዝ ሚሳኤሎች በቀጠናው በሚገኙ ወሳኝ መሰረተ ልማቶች፣ ወታደራዊ ማዕከሎችና የኢኮኖሚ ተቋማት ላይ እንደ ዝናብ የሚዘንቡ ይሆናል። በቅርብ ዓመታት የታየው የቴክኖሎጂ ልቀት እጅግ አስደናቂ ነው። ኢራን ከቀላል የሽብር መሳሪያዎች አልፋ ውስብስብ የሆኑ የርቀት መቆጣጠሪያ ወይም ጋይዳንስ ሲስተም ያላቸውን ለፈጣን ማስወንጨፍ የሚረዱ ጠጣር ነዳጅ የሚጠቀሙና እንዳይረዱ ሰበር ዜና የኢራን አየር ኃይል ከፍተኛ ተባለ ጥቃት በእስራኤል ላይ ፈጽሟል። በእስራኤል ላይ ዛሬ የተፈጸመው ጥቃት እጅግ በጣም ዓለምን እያነጋገረ ይገኛል። የኢራን አየር ኃይል ለመጀመሪያ ጊዜ ጥቃት የፈጸመው ደግሞ በሰሜናዊ ኢራቅ ኩርዲስታን አካባቢ ወይም ደግሞ ክልል ሲሆን ይህም ደግሞ ከፍተኛ እየተባለ እንግዲህ የእስራኤል ሰላዮች የተከማቹበት ቦታ ስለመሆኑ የኢራን ከሌሊቱ 7 ሰዓት በዚህ ሰዓት ምን እየሆነ እንደሆነ ተመልከቱ። እንግዲህ የሚሳኤል ዝናብ እየዘነበ ይገኛል። በዚህ ሰዓት እስራኤል ላይ እጅግ የሚያስገርም ትዕይንት እየተፈጠረ ይገኛል። እጅግ አስከፊ ጉዳትም እንደሚደርስ እየተነገረ ይገኛል። በዛ ላይ እነዚህ ሚሳኤሎች ሲልኩ ለእስራኤል ሚዲያዎች የላኩት አጭር ወረቀት አለ። እሱንም ትርጉሙን እነግራቸዋለሁ ከላይ። እንግዲህ እንደሚለው ከሆነ ከቀናት በፊት በእስራኤልና በአሜሪካ ጥቃት በርካታ የሴቶች ማዳሪያ ትምህርት ቤት ላይ ተመቶ ከ160 በላይ ኢራናውያን ሴቶች ተገለው ነበር። ለሱ መታሰቢያነት ይሁንልን ብሏል። እንግዲህ ሙሉ እስራኤል በሚባል መልኩ የሳይረን ድምጽ እየጮኸ ይገኛል። አስከፊ ጉዳትም ሊሆን ይችላል እየተባለ ይገኛል። እንደዚህ አይነት የሚሳኤል ትዕይንት ዓለም ተመልክታ አታውቅም። አዳዲስ ነገር ካለ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳም እዚህ ሰዓት የወጣ ሰበር መረጃ አለ። ይህም ሰበር መረጃ እንግዲህ ሚሳኤሉ የኢራን ሚሳኤል ምስራቅ አፍሪካ ደርሷል። በምስራቅ አፍሪካ የምትገኘው እንግዲህ ጅቡቲ አሁን ላይ በከፍተኛ ሁኔታ ላይ እየነደደች ትገኛለች። የጅቡቲ እንግዲህ የአሜሪካ ጦር ቤዝ እንደሚገኝበት ይታወቃል። ታዲያ ኢራን እንግዲህ ዛሬ በተኮሰችው ሚሳኤል በርካታ እንግዲህ ንብረቶችን ያወደመች ሲሆን የአሜሪካ የጦር ቤዝም በጅቡቲ መጠቃቱን አሁን ላይ የወጡ መረጃዎች ያሳያሉ። ጅቡቲ አሁን ላይ በከፍተኛ ሁኔታ ላይ እየጋየች ትገኛለች። በተለይም ደግሞ የቀይ ባህር ወደብና እንዲሁም ደግሞ
ደግሞ ቀይ ባህር አካባቢ ላይ ያሉ ሀገራትም በስጋት ላይ የሚታይበት አሁን የጅቡቲ የአሜሪካ ጦር ቤዝ በዚህ ሰዓት ላይ በኢራን ሚሳኤል ኢላማ ሆኗል። ቀይ አሜሪካም ጭምር እንዲሁም ደግሞ በትላንትናው ምሽት ስለነበረው የኢራን የመልሶ ማጥቃት አዳዲስ መረጃዎችና ትላንት ለእስራኤልና ለቴል አቪቭ ነዋሪዎች እጅግ የጭንቀት ምሽት ነበረ ተብሎ ቢነገር ማጋነን አይደለም። ዛሬ ምንም ሳንተኛ ነው ፀሐይ የወጣችው ይላሉ የቴል አቪቭ ነዋሪዎች። ይህ በምስሉ ላይ የምትመለከቱት ሰው በእስራኤል የሚገኘው የአሜሪካ አምባሳደር ነው። ከባድ ምሽት ነበር ይላል። በአንድ ምሽት ብቻ 5 ጊዜ ወደ መደበቂያ ካምፕ እሮጫለሁ ብሏል። ሱብሃንአላህ። እውነት ለመናገር ከላይ የምትመለከቷቸው አዲሶቹ የኢራን ጀነራሎች እጅግ ለእስራኤል ሌላ እንቅፋትና ሌላ ራስ መታት ይሆናሉ ብዬ አስባለሁ። ምክንያቱም ከተሾሙ ከጥቂት ደቂቃ ከጥቂት ሰዓታት በኋላ ነበረ ይህን የመሰለ አስደማሚ ጥቃት በእስራኤል ላይ የሰነዘሩት። ኢራን በትላንትናው ምሽት ብቻ 5 ዙሮችን ያካለለ ጥቃት የሰነዘረች ሲሆን እጅግ በጣም በሚያስገርም ሁኔታ ቴል አቪቭ ስትናወጥ ነው ያመሸችው፣ ስትናወጥ ነው ያደረችው። እጅግ በጣም በብዙ ቦታ ፍንዳታዎች ይታዩ ነበር። በብዙዎች ቦታ ላይ ጭሶች ይታዩ ነበር። አምቡላንሶች እየጮሁ ነበረ ያደሩት። ህዝቦቿም ከመሬት ስር ባለ መደበቂያ ውስጥ ነው ያደሩት። እዛ ኢራን የተኮሰቻቸው ሚሳኤሎች የአሜሪካን የመከላከል ጥበብን ጥሰው ነበር ያለፉት። ምክንያቱም እስራኤል ብቻዋን መቋቋም አትችልም። ስታጠቃም ይሁን ስትከላከል አሜሪካ ሁሌም ከጎኗለች። የአሜሪካ የአየር መቃወሚያዎች አብረው ሲያግዙ ነበረ ያደሩት። በነገራችን ላይ በዚህ አጋጣሚ ሁላችንም መገንዘብ ያለብን እኛ እየተመለከትን ያለነው ከተማ ላይ ስለሚፈነዱ ፍንዳታዎች ነው። ነገር ግን ኢራን እያጠቃች የነበረችው ቴል አቪቭን ብቻ አልነበረም። ሌላ ብዙ ከተሞችን እያጠቃች ነበር። ብዙ የጦር ቤዞችንም እየደበደበች ነበረ። አዳዲስ መረጃዎች ዛሬ መውጣታቸው አይቀርም።